ማን ይሄ ንግግር ተቆርጦ እንዲቀመጥ በህይወት አልኖርም። አማራ ዕጣ ፈንታው የፍልስጤም ነው፣ የሶሪያ ነው። ፍልስጤምና አማራ አንድ ነው። ሁለቱም ተዋጊ ህዝብ ነው። ሁለቱም ባህል አድናቂ ነው። የጥንት ህዝብ ነው። ደደብ ነው። ሲነግሩት አይሰማም። የፍልስጤም ሰዎች ልጆቻቸው ሲነግሯቸው የዛሬ 70 ዓመት ይስቁ ነበር። እኛ የአብርሃምና የይስሐቅ ልጆች ነን እያሉ ያላግጡ ነበር። አይሁዶች አሁን ተቆጣጥረው በተኗቸው። እኛን የሚበትኑን ሰሜነኛ ሁለቱ ትግሬዎች ናቸው። እመኑ። ኦሮሞ አይደለም የሚበትነን። እኛ ኦሮሞ ሀገር ይፈልጋል። አሁንም እየሰራ ነው። ኦሮሞ በጦርነት የምናሸንፈው፣ ሁለቱ ትግሬ ግን ልታሸንፏችን። ተጠናክረው አሁን ቢመጡ ለሁለት ያሸንፉናል። ለምን? ፋኖን በትነውታል። ጀግንነት ሳያንሰው ስትራቴጂ የለው፣ ሙዳቂ ነው። አሁን የታባቱ እንደገባ አይታወቅም። ፋኖ የት ነው ያለ? እስካሁን ዱቄታ ወራዳ ነው። ሲነግሩትም አይሰማ።